ውድ ወጣቶች ወንድሞቼና እህቶቼ ምናልባት ዛሬ በሱስ ውስጥ እንኖር ይሆናል። ምናልባት በዝሙት ወይም በተለያዩ ክፉ ልማዶች ወድቀን ይሆናል። ሰይጣን አትረባም እያለን ተስፋ እንድንቆርጥ እያደረገን ይሆን? የጴጥሮስ ታሪክ የሚነግረን እግዚአብሔር ከኛ የማይለየው ፍቅር እንዳለ ነው። ስንወድቅ እዚያው አንቅር፣ በንስሐ እንነሳ። እግዚአብሔር የወደቀውን ጴጥሮስን አንስቶ የሐዋርያት አለቃ ካደረገው እኛም ከወደቅንበት አንስቶ ለታላቅ ክብር ያበቃናል ማለት ነው። ያለፈው ታሪካችን የሰራነው ኃጢአት የአሁንና የነገውን ማንነታችን ሊወስኑት አይችሉም። እግዚአብሔር አሳዳጁን ሳውልን ለውጦ ታላቅ አስተማሪ ካደረገው እኛም ዛሬ ካለንበት ማንነት ለውጦ ለዓለም ብርሃን ሊያደርገን ይችላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የጳዚዮን ሚዲያ ዩቲዩብ ቻናላችን ተከታታዮች፣ የእግዚአብሔር ቤተሰቦችና ውድ ወጣቶች በቅድስት ቤተክርስቲያናችን የሐዋርያት አለቆች የሆኑት የቅዱስ ጴጥሮስና የቅዱስ ጳውሎስን በዓል በታላቅ ድምቀት ይከበራል። ይህ በዓል ዝም ብሎ የታሪክ ማስታወሻ አይደለም። በተለይ በዚህ ፈተና በበዛበት ዘመን ለምትኖሩ ወጣቶች ታላቅ የህይወት መመሪያ ካምፓስ ነው። ወጣትነት የኃይል፣ የውበት፣ የብዙ ዕቅዶችና የምኞት ዘመን ነው። ነገር ግን በተመሳሳይ ሰዓት ወጣትነት በብዙ ጅምብሮች፣ በጓደኛ ጫና፣ በማህበራዊ ሚዲያ ተጽዕኖና ወደፊት ምን ሆናለሁ፣ እንዴትስ እኖራለሁ በሚል ጭንቀት የሚሞላበት ጊዜ ነው። ዛሬ የምናያቸው ሁለቱ ታላላቅ ሐዋርያት ቅዱስ ጴጥሮስንና ቅዱስ ጳውሎስን እኛ ዛሬ ወጣቶች የምናልፍበትን አይነት የውስጥ ትግል፣ ስህተት፣ ውድቀትና የኑሮ ፈተና አልፈው በመጨረሻ ግን ዓለምን ያሸነፉ ናቸው። ዛሬ ከነሱ ሕይወት ለወጣትነታችን የሚሆኑ ታላላቅ ቁልፍ ትምህርቶችን በዝርዝር እንማራለን ማለት ነው። በመጀመሪያም የምንማረውና የምንመለከተው መውደቅ የመጨረሻ አይደለም፣ ከውድቀት መነሳት የሚለውን እንማራለን ማለት ነው። አብዛኛዎቻችን ወጣቶች አንድ ስህተት ስንሰራ ወይም በኃጢአት ስንወድቅ ሰይጣን ወደ አእምሯችን የሚያመጣው ትልቅ ሐሳብ አንተ ጠፍተሃል፣ እግዚአብሔር ካሁን በኋላ አይወድህም፣ ወደ ቤተክርስቲያን መሄድ አትችልም የሚል ተስፋ መቁረጥን ነው። እስቲ የቅዱስ ጴጥሮስን ሕይወት በጥልቀት እንመልከት። መጀመሪያ የጴጥሮስን ውድቀት ስናይ ቅዱስ ጴጥሮስ ጌታችን ከምንም በላይ ወደዋለሁ ብሎ የፎከረ ሰው ነበር። ነገር ግን ፈተና ሲመጣ አንዲት ገረድ በጠየቀችው ጊዜ ፍርሃት አሸንፎ ጌታውን 3 ጊዜ አላውቀውም ብሎ ካደ። ይህ ታላቅ ስብራትና ውድቀት ነው። ከዚህ የተነሳም ሐዋርያው ቅዱስ ጴጥሮስ ግን ዶሮ ሲጮህ የጌታው የፍቅር ዓይን ትዝ አለው፣ ወጥቶ ምርር ብሎ አለቀሰ። ማቴዎስ ወንጌል ምዕራፍ 26። በንስሐም ተመለሰ። ጌታችንም ከትንሣኤው በኋላ ጥሎት አልቀረም። ግልገሎችን አሰማራ ብሎ የጠፋውን ስልጣኑን መለሰለት ይለናል። ለወጣቶች የሚሆነን ከዚህ ትልቁ መልእክት ውድ ወጣቶች ወንድሞቼና እህቶቼ ምናልባት ዛሬ በሱስ ውስጥ እንኖር ይሆናል። ምናልባት በዝሙት ወይም በተለያዩ ክፉ ልማዶች ወድቀን ይሆናል። ሰይጣን አትረባም እያለን ተስፋ እንድንቆርጥ እያደረገን ይሆን? የጴጥሮስ ታሪክ የሚነግረን እግዚአብሔር ከኛ የማይለየው ፍቅር እንዳለ ነው። ስንወድቅ እዚያው አንቅር፣ በንስሐ እንነሳ። እግዚአብሔር የወደቀውን ጴጥሮስን አንስቶ የሐዋርያት አለቃ ካደረገው እኛም ከወደቅንበት አንስቶ ለታላቅ ክብር ያበቃናል ማለት ነው። ዛሬ ለብዙ ወጣቶች ትልቁ ፈተና የሆነው የሥራ ማጣት፣ የገንዘብ እጦትና የኢኮኖሚ መላላት ነው። ብዙዎች በዚህ ምክንያት ተስፋ ይቆርጣሉ። አንዳንዶቹም ደግሞ ገንዘብ ለማግኘት ሲሉ እምነታቸውን፣ ስነ ምግባራቸውንና ማንነታቸውን አሳልፈው ይሰጣሉ። ነገር ግን ከሁለቱ ሐዋርያት ሕይወት የምንማረው ታላቅ የሥራና የኑሮ ፍልስፍና አለ። ቅዱስ ጴጥሮስ የሥራ ታማኝነቱን ስንመለከት ቅዱስ ጴጥሮስ ተራ አሳ አጥማጅ ነበር። ሌሊቱን ሙሉ ደክሞ ምንም ባላገኘበት ሰዓት ተስፋ አልቆረጠም ነበር። ጌታችን ወደ ታንኳው መጥቶ ወደ ጥልቁ ፈቀቅ በል መረቦችንም ለማጥመድ ጣል ባለው ጊዜ ጴጥሮስ ጌታ ሆይ ሌሊቱን ሁሉ አድረን ስንደክም ምንም አልያዝንም፣ ነገር ግን በቃልህ መረቡን እጥላለሁ አለው። ሉቃስ ወንጌል ምዕራፍ 5 ቁጥር 5። በቃሉ ታምኖ ሲጥል መረቦቻቸው እስኪቀደዱ ድረስ ብዙ ዓሣዎችን አጠመዱ ይለናል። ቅዱስ ጳውሎስና የራስ ጥረትን ስንመለከት ደግሞ ቅዱስ ጳውሎስ ታላቅ ምሁርና ሐዋርያ ቢሆንም በወንጌል አገልግሎት ወቅት በሰዎች ላይ ሸክም ላለመሆን ድንኳን እየሰፋ ይሠራ ነበር። የሐዋርያት ሥራ ምዕራፍ 18 ቁጥር 3። እነዚህን እጆቼ ለእኔና ከእኔ ጋር ላሉት እንዳገለገሉ ታውቃላችሁ ብሏል። ስለዚህ ለእኛ ወጣቶች የሚሆነን መፍትሔ አንደኛው ሥራ አለመናቅ ነው። እንደ ቅዱስ ጳውሎስ ወጣት በማንኛውም በሚያገኘው ክብር ባለው ሥራ ላይ ተሰማርቶ በገዛ እጁ ለመስራትና ራሱን ለመለወጥ መጋደል አለበት። ሥራ መናቅ የለበትም ማለት ነው። በእግዚአብሔር ቃል መታመን ነው ሁለተኛው። በሕይወትህ ምንም የሌለህ ቢመስልህም
በታማኝነት እየጣርክ በቃልህ መረብን እጥላለሁ ብለህ እግዚአብሔርን ስታስቀድም እርሱ በረከቱም ያፍስልሃል ማለት ነው። እንዲሁም ከአቋራጭ መንገድ መራቅ፣ በገንዘብ እጦት ምክንያት ወደ ሌብነት፣ ወደ ማጭበርበር ወይም ስነ ምግባር ወደ ማርከስ መግባት የለብንም። እግዚአብሔር በታማኝነት ለሚሰሩት የዕለት እንጀራቸውን አይነፍጋቸውምና። ሁለተኛው ለወጣቶች የሚሆን ትልቁ ፈተና እኔ እኮ ቀድሞ የነበረኝ ስም ጥሩ አይደለም፣ ሰዎች የሚያውቁኝ በክፉነቴ ነው፣ እንዴት ተለውጬ መንፈሳዊ መሆን እችላለሁ የሚል የብቃት ማነስ ስሜት ነው። እስቲ ደግሞ የቅዱስ ጳውሎስን ታሪክ እንመልከት። የጳውሎስ ታሪክ ቅዱስ ጳውሎስ ቀድሞ ሳውል ይባል ነበር። ክርስቲያኖች የሚያሳድድ የሚያስርና የሚያስገድል ጨካኝ ሰው ነበር። በዚያ ዘመን የነበሩ ክርስቲያኖች ሳውል መጣ ሲባል ይንቀጠቀጡ ነበር። ታላቁ ለውጥ ይህ ቤተ ክርስቲያን ሲያፈርስ የነበረው ሰው ግን በደማስቆ መንገድ ላይ የክርስቶስን ጥሪ ሰማ። ሳውል ሳውል ስለምን ታሳድደኛለህ አለው። ሳውልም ጌታ ሆይ ማነህ ብሎ ጠየቀ። በዚያች ሰዓት ክፉ ሳውል ሞተና ቅዱስ ጳውሎስ የተባለው ታላቅ ሐዋርያና አስተማሪ ተወለደ። ከክርስቲያኖች አሳዳጅነት ወደ ክርስቶስ መስካሪነት ተለወጠ ይለናል። ለወጣቶች ከዚህ የሚሆነን መልእክት ያለፈው ታሪካችን የሰራነው ኃጢአት የአሁንና የነገውን ማንነታችን ሊወስኑት አይችሉም። እግዚአብሔር አሳዳጁን ሳውልን ለውጦ ታላቅ አስተማሪ ካደረገው እኛም ዛሬ ካለንበት ማንነት ለውጦ ለዓለም ብርሃን ሊያደርገን ይችላል። ማንም ሰው እኔ መለወጥ አልችልም ሊል አይገባም። ክርስቶስ ሰውን የመለወጥ ፍጹም ኃይል አለውና። በቴክኖሎጂና በጓደኛ ጫና ውስጥ እምነትን መጠበቅ። ዛሬ በ21ኛው ክፍለ ዘመን የምንኖር ወጣቶች ትልቁ ፈተናችን ማህበራዊ ሚዲያ፣ ሶሻል ሚዲያና የጓደኛ ግፊት ነው። ክርስቲያን መሆን እንደ ኋላ ቀርነት የሚቆጠርበት፣ ዓለም የራሷን ኃጢአት ፍልስፍና የምታስገድድበት ዘመን ላይ ነን። ቅዱስ ጴጥሮስና ቅዱስ ጳውሎስ በዘመናቸው የነበረውን የሮም ስልጣኔና የጣዖት አምልኮ ጫና እንዴት አሸነፉት ብለን ስንመለከት በመጀመሪያ አቋም ነበራቸው ነው። ዓለምን አልመሰሉም። ቅዱስ ጳውሎስ የእግዚአብሔርን ፈቃድ እርሱንም በጎና ደስ የሚያሰኝ ፍጹምም የሆነው ምን እንደሆነ ፈትናችሁ ታውቁ ዘንድ በዚህ ዓለም አትምሰሉ፣ ሮሜ ምዕራፍ 12 ቁጥር 2 ይለናል። ወጣቶች ምን ማድረግ ነው ያለብን? የምንሰማውና የምናየውን እንምረጥ። በስልካችን የምንጠቀምባቸው እንደ ቲክቶክ እና ዩቲዩብ ያሉ ሚዲያዎች ላይ የምናያቸው ነገሮች አእምሯችን እንዳያረክሱት እንከላከል። በድጋሜ መንፈሳዊ ጓደኛ ይኑረን። ጴጥሮስና ጳውሎስ የተለያየ ጸጋ ቢኖራቸውም በአንድነት ቤተክርስቲያንን አነጹ። እኛም ወደ እግዚአብሔር የሚወስደን ወደ ኃጢአት የማይገፋን መንፈሳዊ ጓደኛ በሕይወታችን ሊኖረን ይገባል ማለት ነው። ይህንን በደንብ ልታስተውልኝ ይገባል። በመጨረሻም ውድ ወጣቶች የጴጥሮስና የጳውሎስን በዓል ስናከብር እነሱ የሄዱበትን የጽናት መንገድ ልንከተል ይገባል። ወጣትነታችንን በከንቱ አናሳልፈው። ጎልማሳ መንገዱን በምን ያነጻል? ቃልህን በመጠበቅ ነው። የገንዘብ እጦት፣ የሥራ ማጣት ወይም ያለፈው ስህተት ወደ ኋላ እንዲያስቀረን አንፍቀድ። ቅዱስ ጳውሎስ ሕይወቱን ሲያጠቃልል መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል እንዳለ እኛም ወጣትነታችንን በቅድስና መርተን የክብርን አክሊል ለመቀበል እንትጋ ነው መልእክቱ። እግዚአብሔር ወጣትነታችንን በበረከት ባርክልን። የቅዱሳን ሐዋርያት የጴጥሮስና የጳውሎስ ጸሎትና አማላጅነት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።